የብልጽግና ፖለቲካ ባዶ ፕሮፓጋንዳ አይደለም። የብልጽግና ፖለቲካ ስራ ነው። የብልጽግና ፖለቲካ ሀገር መቀየር ነው። የብልጽግና ፖለቲካ ተግባራዊ መልስ ነው። የብልጽግና ራዕይ ኢትዮጵያ ማበልጸግ ነው። መንገዱን ደግሞ መደመር አድርጓል። መንገዳችን መደመር፣ መዳረሻችን ብልጽግና ስንል ይኸው የምርጫ ምልክታችንን የስንዴ ነዶ አርገነዋል። የስንዴ ነዶ የተደመረ ነው። በርካታ የስንዴ ዘለላዎች ተደምረው አንድ ላይ ተሳስረው ደምቀው ጠንካራ ሆነዋል። አንድነት ኃይል ነው እንደሚባለው አንድ ለመሆን ወደ አንድነት ለመምጣት ደግሞ ብዙና በርካታ የስንዴ ዘለላዎች ተደምረዋል። እኛም በመንገዳችን የብልጽግና ጉዟችን ማንንም ወደ ኋላ ያልተወ ማንንም ያልዘነጋ በተጠቃሚነትም በአሳታፊነትም ሁሉንም ኢትዮጵያዊነት ብዝሃነታችንን ጠብቀን በዛ ውስጥ ልናረጋግጥ የምንፈልገውን አንድነት ያሳይልናል። የስንዴ ነዶ ተምሳሌት ነው። ኢትዮጵያን ወደ ተምሳሌት ሀገር ብለናል። ተምሳሌትነታችን አንዱ የምግብ ሉዓላዊነታችንን በማረጋገጥ ነው። ስንዴም በመለመን በመመጽወት ኢትዮጵያውያን ብዙ አንገታችንን ደፍተን ኖረናል። ዓለም ላይ ያዋረደን ድህነት ብዙ ጊዜ ተነጋግረንበታል። ዛሬ ግን በንግግር አይደለም፣ በተግባር በስራ ስንዴን አምርተን ሀገራችን ላይ ራሳችንን ችለንበታል። ስለዚህ ውድ እናቶች፣ እህቶች በሚቀጥለው 7ኛው ዙር ምርጫ ቀናት በቀረው ምርጫ ብልጽግናን ብትመርጡ ብልጽግና እንዲመረጥ ስታደርጉ ኢትዮጵያ ወደ ተምሳሌት ሀገር ትሄዳለች። የጀመርነው ሰላምን ዘላቂ የማድረግና የሰላም በሁሉም አካባቢ መስፈን ይረጋገጥ ዘንድ የምንሰራው ስራ ሙሉ ይሆናል። እኛ ብልጽግናዎች እዛና እዚህ ግጭት ጠማቂዎች ህዝባችንን ለማጋጨት አንዳንድ ቦታም እያጋጩ መልሰው የፖለቲካ ንግድ አድርገውት በሰው ሞት እየነገዱ እንደሚከሱን አይደለንም። ኢትዮጵያውያን በሁሉም ስፍራ ሰላም ይሆኑ ዘንድ ለሀገራቸው ብልጽግና ይተጉ ዘንድ ባለፈው በዚህ አስቸጋሪ በሆነ ሁኔታ ውስጥ ይሄን ያህል ከሰራን በሚቀጥለው ጊዜ በእርግጠኝነት በሁሉም አካባቢ የተሟላ ሰላም፣ ዘላቂ ሰላም ልክ እንደ ከተማችን አዲስ አበባ እንደሚሰፍን በእርግጠኝነት ልነግራችሁ እወዳለሁ። የጥፋት ኃይል በእናንተ ትብብር በጋራ ስራ እየተዳከመ መጥቷል። ኢትዮጵያችን እየተጠናከረች በሁሉም በተቋም ግንባታ ለሰላም በሚሰሩ ጠንካራ ልጆቿ እየበረታች እየተጠናከረች መታለችና ከዚህ በኋላ እንደ ከዚህ በፊቱ እንደ ልብ በዚህ መነገድ አይቻልም። ይህንን ማስቆም እንችላለን።